አልሽ ዋሻ አባቶቻችን የቆረቆሯት ጥንት የቆረቆሯት ሲጸልዩባት የነበሩት ለሀገር ለፍጥረት ሁሉ ሲለምኑባት የነበረችው ዋሻች ናት። ቅዱስ የሆነችው ዋሻ አባቶቻችን ሲጸልዩባት የነበረችው ለእንስሳቱ፣ ለሰው ልጅ፣ ለነፍሳቱ፣ ለእጽዋቱ ሲጸልዩባት የነበር ሲለምኑባት ለሀገር ፍቅር ሲለምኑ የነበሩ እዚህ ዋሻ ገብተው ነው። አይወጡም አይገቡም። ዛሬ እኛ እንደነሱ ባንሆንም የእነሱን ብርታት ላይ ኖርና ባንችልም ያው መቼም የእነሱን እያስታወስን ጸሎት እናደርጋለን። እግዚአብሔር ሰላም ነው። ደህና ናችሁ? እንዴት ናችሁ? ሁሉ ሰላም ሰላም ናችሁ? እኛ ጋር ሁሉ ደህና ናቸው። አባ ከነበሩበት ስፍራ አይቻቸው ነበር። የት ነው? እዚያ አካባቢ ነው። አሰድደዋቸዋል። ምን አሰድደዋቸዋል? እና እንደው በዛ አካባቢ ይኖሩ ይሆን? ቀይረውን ቦታ ከዋሻ ነው የሚኖረው። ዋሻ ነው። እና በየት አካባቢ ነው ያለው? ወደዚህ ነው ያሉ። ያሳያል። እስኪ ልትወስደኝ ትችላለህ? ፈልገው ነው? ፈልጊያቸው በጣም ፈልጊያቸው ነበር። ከፈልጓቸው ያሳያል። እሺ ናቸውም ይዩት እንዲሁ እዛ ይመለሱ እኔ እንጃ አላወኩም። ገና ከዋሻ ነው እንዲሁ ምን አሳደጋቸው? ሰው የሚባል ምን አሳደጋቸው? ዋሻ ነው። ዋሻ ነው። ተጓዡ ጋዜጠኛ ባህር ዳር ሀገራችሁ ደግሞ ደስ ትላለች። አባ ጣፉ እያለን እዛ ሰውረዋል።
ሰላም ነው አባ? ደህና ዋላ ልጄ? ደህና ሰላም ነው። እንዴት ነው ቴንታ? ደህና ልጄ። ማነህ? ምን ሰው ጠቁመኝ ነው አመጣኝ ነው ልጄ። ማን አሳየህ ልጄ? የሆነ ሰው ነው የጠቆመኝ ሰው። ታስብለ ዋሸዋ ታስብለ ልጄ። ትንሽ መሰቀሉ ኧረ ክፉዎች ላይ አትቅና፣ አመፅም የሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልን ፈጥነው ይረግፋሉና። በእግዚአብሔር ታመን፣ መልካሙንም አድርግ፣ በምድርም ያስረዳሃል። በሀብትውም ያስማርሃል። እግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር ግለጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን ፍርድህንም እንደ ቀትር ያመጣታል። ለእግዚአብሔር ተገዛ አገልግለውም። በሕይወት ደስ ባለውና አመፅን በሚያደርጉ ግን ከእነርሱ ምድር ይወርሳሉ። ኃጢአተኛም ገና ሰላም ነው። እንደምን ልጄ? ሰላም ነው። ገና ሰነበት ፈተፍታ ደብዳቤውን ድረመጣ በሕይወት አሉ አለ ልጄ። ሰሰኔ በሕይወት የሉም ብዬ መቼ ፈርቼ ሰሞኑን እንዴት እንደሰነበቱት መጣ ኑራ እዚያ ዋሻ መጥቼ ውሾውን ብቻ አጥቼው ደብዳቤ ለውሾው ጽፌለት የነበረ አግኝቼውማ ውሼ ጓዴ ጋር አግኝቼው አልቅሻ ብቻ አይ ኧረ እንኳን ምኖርልኝ አባ እንኳን ኖርልኝ እንኳን ደህና መጣልኝ። አሰድደው ይመስለኝ መጣሁኝ። በል ቁጭ በል እዛሽ ላይ ቁጭ በል እሷ ላይ እንትን ብለህ ቁጭ በል። እኔማ እንደው ውሻው እንትን ሲለ ጊዜ አዛ ውሻው ደብዳቤውን አቆየ ጓዴ አልቅሻ ብቻ ልጄ ቁጭ በል። እንዲሁ የሀገር መከታ እንዲሁ የሀገር ጠባቂ የተዱብኝ ብዬ ቁጭ በል። ኧረ ችግር የለም እቀመጣለሁ። ብቻ በሕይወት ኖሩልኝ ቁጭ በል። ኧረ እቀመጣለሁ። በል ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርግን በእርሱ ምድርን ይወርሳሉ። ኃጢአተኛም ገና ጥቂት አይኖርም፣ ትፈልገዋለህ፣ ቦታውንም አይታገኝም። የሆነች ግን ምድርን ይወርሳሉ፣ ብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለከተዋል፣ እርሱም በእርሱ ላይ ያፋጫል። እግዚአብሔር ግን ይስቅበታል። ቀኑም እንደሚደርስ አስቀድሞ አውቋልና። ኃጥአን ሰይፎቹንም መዘዙ፣ ቀስታቸውንም ገተሩ። ድሀውንና ችግረኛውን ይገድሉ ዘንድ ልበ ቅኖችንም ይወጉ ዘንድ ሰይፋቸው ወደ ልባቸው ይገባ፣ ቀስታቸውም ይሰበር። በእውነት ያለ ጥቂት ከብዙ ኃጥአን ወልመት ሲጠፋ አላየሁም። ዘሩም ይህልን አይቸገርም። ሁልጊዜ ይራራል ያበድራልን፣ ዘሩም በበረከተ ይኖራል። ከክፉ ሽሽ፣ መልካሙንም አድርግ፣ ለዘላለም ትኖራለህ። እግዚአብሔር ጻድቅን ይወድዳልና ጻድቃንንም አይጠላቸውምና ዘላለም ይጠብቃቸዋል። ለንጹሐንም ይበቀልላቸዋል። የኃጥአንን ዘር ግን ያጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። ጻድቅ አፍ ጥበብን ይማራል፣ አንደበቱም ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ ስኮናም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወድዳል። እግዚአብሔር ግን በእጁ ይተወውም፣ በተፋረደውም ጊዜ አያሸነፈውም። እግዚአብሔር ደጅ ጠናው ዘጋሃል፣ ኃጥአንም ይጠፋ ታያለህ። ኃጢአተኛን ከፍ ከፍ የሚሉ እንደ ሊባኖስ ዛፍም ረዘም አየሁት። ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁትም። ቅንነት ጠብቅ፣ ጽድቅንም አይሰላልም። ሰው ቅሬት አለውና አመፀኞች ግን
በአንድነት ይጠፋሉ። የኃጥአንም ቤቶች ይጠፋሉ። ጻድቃን መድኃኒታቸው እግዚአብሔር ዘንድ ነው። በመከራቸውም ጊዜ ጠባቂያቸው እርሱ ነው። እግዚአብሔር ይረዳቸዋል፣ ያድናቸዋል። ኃጥአንም እጅ ያወጣቸዋል፣ ያድናቸዋል። በእርሱ የታምነዋልና። መዝሙር 37 ለሰንበት መታሰቢያ የዳዊት መዝሙር። አቤቱ በዓመት አበዳ በእኔ ላይ አክብደህብኛልና ከቁጣ ፊት የተነሳ ለሥጋዩ ድህንነት የለውም። ኃጢአትም ፊት የተነሳ ለኃጢአተኞችም ሰላም የላቸውም። ኃጢአቴ ከራሴ ጠጉር በዝቶአልና እንደ ከባድ ሸክምም በላዩ ከብዶኛልና ከስንፍናዬም ፊት የተነሳ ኃጢአቶችን ሸትቶ በሰበሱም እጅግ ጎስቆልሁ። ጉስቁልናዬም ሁልጊዜ በትካዜ እመለሳለሁ። ነፍሴ ስድብን ጠገባለችና ለሥጋዬም ድህንነት አጣሁ። ታመምሁ፣ እጅግም ተሰቃየሁ። ከልቤ ሐዘን የተነሳ ጮኻለሁ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጩኸቴም ከአንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወኝ። የዓይኖቼም ብርሃን ፈዘዙብኝ፣ ወዳጆቼም ባልንጀሮቼም ባላንጋራ ሆኑብኝ። ከበውም ደበደቡኝ፣ ዘመዶችም ተስፋ ቆርጠው ተለዩኝ። ነፍሴንም የሚሹአት በረቱብኝ፣ መከራዬንም የሚፈልጉ ከንቱ ተናገሩ። ሁልጊዜ ያጠፋኝ ዘንድ በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ አፍንም እንደማይከፍት ዲዳ ሆንሁ። እንደማይሰማ ሰው በአፍም መናገር እንደማይችል ሰው ሆንሁ። አቤቱ በአንተ ታምኛለሁና፣ አቤቱ አምላኬ አንተ ስማኝ። የጠላቶችም መዛበቻ አታድርገኝ ብያለሁና። አቤቱ መዝሙር ዳዊት 3:7 አቤቱ ፍረድባቸው፣ በነገር ሰሪነታቸው ወይም ይወድቁ፣ እንደ ሐሰታቸውን ብዛት አሳዳቸው። አቤቱ እነርሱ አሳዝነውሃልና በአንተ የሚታመኑ ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። በእነርሱ ታድራለህ። ስምህንም የሚወድዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ አላባሽ ጋሻ ከለልኸን። መዝሙር ዳዊት 6 ለመዝሙራን አለቃ በበገናዎች ስለ 8ኛው ዳዊት መዝሙር። አቤቱ በቁጣ አትቅዘፈኝ፣ በመቅዘፍትህም አትገስጸኝ። ድውይ ነኝና አቤቱ ይቅር በለኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትም አድነኝ። በሞት የሚያስብህ የለምና በሲኦልም የሚያመሰግንህ ማን ነው? በጭንቀቴስ ደካሚ ስለ ቸርነትም አድነኝ። በሞት የሚያመሰግን የለምና በሲኦል የሚያመሰግን ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዩን አጥባለሁ፣ በእንባዬም መኝታዬ አርሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ የጠላቶች ሁሉ የተነሳም አረጀው። አመፅን የምታደርጉ ሁሉ ከኔ ራቁ። እግዚአብሔር የልቅሶዬን ሰማኝ፣ እግዚአብሔር ጸሎቴን ተቀበል። ጠላቶች ሁሉ ይፍሩ ይጎሳቆሉም፣ ወደ ኋላቸው ይመለሱ፣ በፍጥነትም እጅግ ይፍሩ። መዝሙር 7 ስለ ብንያማዊው ሰው ስለ ግዑዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ በአንተ ታመንሁ፣ አትጣለኝም፣ ከሚከቡኝ ሁሉ አድነኝና አውጠኝ። ነፍሴን ወደ አንበሳ እንዳይነጥቋት የሚያድነንና ሳይኖርም
አቤቱ አምላኬ እንዲወስ ካደረግኩ አመፅንም በእጄ ቢኖርም ክፉ ላያደርጉብኝም ክፉን መልሸላቸው በሆን ጠላቶች ራቁቴን ይጣሉኝ። ጠላት ነፍሴን ያሳድዳት ያገኙትም ሕይወቴን በምድር ላይ ይርገጧት። ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓትህ ተነስ፣ በጠላቶች ላይ ተነሳባቸው። አቤቱ አምላኬ ባዘዝኸው ሥርዓት ተነስ። የሕዝብ አባታችሁ ወይ እንበል እስኪ። አባት ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል በደላችን ኃጢአታችን ይቅር በለን። አቤቱ ከክፉ አደኞች ፈተና አታግባን፣ መንግሥት ያንተ ናትና ለምድር ስፋት የእግር መረገጫ ሰማያት የዙፋን መቀመጫ ገነትን መንግስትም የአንተ ኃይል ክብር ምስጋና ፍቅር ለአማኑኤል ለመድኃኒዓለም ለኢየሱስ ክርስቶስ ለእናቴ ለእመቤቴ ላዛኝቱ ለድንግል ማርያም እልፍ አእላፍ ለሆነው መላእክት ሰራዊት ይሁን ለዘላለሙ አሜን አሜን። ቅር በለን ፈጣሪ ቅር በለን። ና ልጄ ና አልኝ የዛን ስተመጠህ እንኳን እንደው እንኳን አገኘው እንደው ማን እንዳሳየህ ማን አሳየህ እንደው ተረፉልኝ ማን አሳየህ ከዚህ ዋሻ ገብተው ነው ማን አሳየህ? አይ ይሄ ቦታው ጥሩ ነው። የሆነ እንትን ህፃኖች ነበሩ ልጆች ነው አንድ ልጅ ነበረ ያሳየኝ እሱ ነው ያስመጣኝ። እግዚአብሔር ይስጠው። እንደው ዋሻኔ ማተገበው ቆይቻለሁኝ እኮ ያለቀሱ እንደው ያን ቦታ እንዴት ለቀቁት? እኔማ አልቅሽ ለውሻው ደብዳቤ አድርሰኝ ለጓደኛ ለጓዴ ደብዳቤ ለጓዴ ማርገን አይቼ ፈትቻ አንብቤ አልቅሽ እንደው ዛሬ ግን መጣህ በህይወት በአካለ ስጋ ማግኘቴ ደስ ብሎኛል። እንግዲህ ቻት ነኝ አልሽ ዋሻ አባቶቻችን የቆረቆሯት ጥንት የቆረቆሯት ሲጸልዩባት የነበሩት ለሀገር ለፍጥረት ሁሉ ሲለምኑባት የነበረችው ዋሻችን ናት። ቅዱስ የሆነችው ዋሻ አባቶቻችን ሲጸልዩባት የነበረችው ለእንስሳቱ፣ ለሰው ልጅ፣ ለነፍሳቱ፣ ለእጽዋቱ ሲጸልዩባት የነበረች ሲለምኑባት ለሀገር ፍቅር ሲለምኑ የነበሩ እዚህ ዋሻ ገብተው ነው። አይወጡም አይገቡም። ዛሬ እኛ እንደነሱ ባንሆንም የእነሱን ብርታት ላይ ኖርና ባንችልም ያው መቼም የእነሱን እያስታወስን ጸሎት እናደርጋለን። እግዚአብሔር ይመስገን አባቶቻችን ከዚህ ነው እችን ቆርቆረውን የኖሩ በእግዚአብሔር ፍቃድ ይኸውልህ ነው። ዋሻ እንደዚህ አድርገው ሲጸልዩባት ነበሩ አባቶቻችን። ከዚች ቦታ ላይ መና ሲያፈሱባት ነበር። ከሰማይ መና ያወርዱ ነበር። አገር ፍቅር ነበር፣ ሰላም ነበር። የጸለዩ በጢማቸው ተደፍተው እና አቡዬ ስንቱን ነው ዋሻና አቡነ ተክለ ሃይማኖት እና አቡነ በትረ ማርያም እና አቡነ ሐራ እነ እናታችን ክርስቶስ ሳምራ በጣና ገዳም ያን ያህል አሸዋ እየቆረጠሙ ዋሻ የሚባል ይህ ነው ልጄ። እኛም ያማችንም እንደነሱ ባንሆንም እግዚአብሔር ይመስገን እየጸለይነ ነው ያለነው እና እግዚአብሔር ይመስገን በዚህ መንገድ እችን እየጸለይነ አገሯ ሰላም እንድትሆን ፈጣሪ አምላክ እግዚአብሔር ድንግል ማርያም እናቴ እችን አገር ጠብቂልን። መሃሏንን ገነት ደንበሯን እሳት አርገሽ ጋርደሽ ጠብቂልን። ኢትዮጵያ ሰላም ፍቅር ትሁን። እንዲሁ አባ እንዴት ነው? እዛ በፊት ከነበሩበት ቦታ እኮ ሂጅ ለውሻው ደብዳቤም ጽፌ እንዲሁ ምን አሰደዶት ምን አስመጦት ከዚህማ የመጣውኝ አሳደውኝ ቤቴን ሁሉ ይኸውልህ ድንጋይ ሁሉ አቆሞልቶታል። ይኸውልህችን በስዋሻ ይኸውልህ ሰው ፍጥረት ያችን ቤትም እንዲያርገው ከቤት ያሳደዱኝ በድንጋይ እያሉ እስከ ጓዴ ድረስ አሳደዱኝ። ውሼንም እኔንም አሳደዱኝ። አሁን ከሽዋሻ መጥተን ኑሯችን አድርገናል። እግዚአብሔር ይመስገን እየኖርነ ነው። ጓዴም አለ ተሱ ላይ አሁን መቃረም ዶነ ይመጣል እና እንደዚህ እየጸለይ ነው። ፈጣሪ ለቀበሮችም ጉድጓድ ምሶ የሚሰጥ ለአዋፎችም ጎጆ መስራትን ያስተማረ አምላክ ለእኛም ብቻ ዋሻ ሰጡናል። ተመስገን ነው ልጄ ተመስገን ነው። ከዛን በኋላ ሳላስትናማ ወልተ ለአንተ አንተ ደብዳቤ ጽፈህ እዛች ተተልየል ጊዜ ለውሻው ከውሻው አንገት ያስረድ ጊዜ ሳለቅስ ወያደር ጊዜ ማለት ነው። አሁን አንዲት እናት ማተባን በጥሳ ወዩ አባ ብላ እንዲሁ ትልቅ ጉዳይ ደርሶባት እንዲሁ ትልቅ መፍትሄ ፈልጋ እንግዲያ መፍትሄ የሚሰጥ ፈጣሪ ነው። እኔስ መፍትሄ አልሰጥም እሰጣለሁ ብላ ያቺ ሰድዮ ብለው እኔም ተነስቼ አሳዝነው ተነስቼ ሳል መንገድ ላይ ደግሞ አንዲት ጨላ ያዘች አሽከር ገንዘቧን ቀምተው በዛ ላይ ውሃ ተሸክማለች። ጮህ ካለ ሜዳ ላይ ብቻዋን እያለቀሰች አገኘኋት። እሷን ብሏት
አዛ ደግሞ ገንዘቧን ተቀብለው ያሁን ጊዜ ልሽ ገንዘቧን ተቀብለው እናሸክምሽ ሲሏት በስጭ በበር ለመስላቸው እንዲህ በቃ ታዩ። ከዛ ሜዳ ላይ ቁጫ ተቀራለች እያለቀስሽ አገ ተሸክም የተሽወዛው ሲሸኝች እነዛ አሽከሮች መለሳሉ ሩት ይገጥመው በበር ተጣልተው እርግጫ ፈሰለ ዝም ብለ እርግጫ ሊባል መጥቶ ኮልኮሉን እንደገና ያዘንኩኝ እጄ እነሱን ማስታርቄ ለምኜ ያንን ገንዘብ ምዤ ለሰለላ ሰው እስከምሰጥ ታዛ ሴትዮ ሳልደርስ ቀረውኝ እና እኔም በዘውልም ብየቀረው መሸቢታ መልሼ ወደ ቤት ሄዳለሁኝ። አንተ መጣ ኑሮ ልጄ ለውሻው ጋማ ላይ ታንገቱ ላይ ማተብ አስራ አገኘው እላለሁኝ እና ይሄ ነው ልጄ፣ ሌላ ነገር የለም። ይሄው እንኳን በአካል ስጋ ተገናኘን፣ በአካል ነፍስ ተገናኘን። ይሄው እግዚአብሔር ይመስገን እንኳን መጣልኝ። ታንግስት መጣ ይሄ ነው ያመጣልሽ። ይባረክ አወኩት ገራማ አባ እንግዲህ ያዚህ ነው የሚመጣው። ተባረክልኝ ልጄ፣ ተባረክ። በል እንውጣና እዛች እናውራ፣ አዛች ትንሽ እናውራና በል እናውራ አዛች ወጣ ምን ታይነ ወይ አሳይ ቅረጠኝ የሳጅ መከራ ወይ ይታይ አራ ማረ ያ ወጣ እንደይ አይዞህ አሳቃል ማውጫዋ እንካ ተቀበለኝ እስኪ ወይ አየኝ እስኪ ልጄ እንዳትወድቅ ልጄ። እሺ አባ ቀስ ይበሉ እንግዲህ እግዚአብሔር ፍቃድ ቀስ ይበሉ። ደግፎት መሰል እግዚአብሔር እሺ እንደሰበሩበት ህይወት እንደዚህ ነው ልጄ። ቀስ ይበሉ እስኪ አባ መቼስ ምን ህይወት እንደዚህ ነው። አየኝ መጽሐፉ ልቀበል ልጄ። ቆይ እሺ አባ አምጣው። አየህ ልጄ ና በል አይዞህ። እሺ አባ ቆይ እንካ ስጠኝ ልጄ። ኧረ ችግር የለም አባ ይወርቁብኛል። ለምጄው ችግር የለም አባ ልጄው ለምጄዋለሁ። አምጣው። የከተማ ልጅ ትወድቅ ና አይዞህ። እኔማ ለምጄው እንደዚህ ነው ልጄ፣ እንደዚህ ነው እኮ። አይዞህ ትንሽ እግሬ ምን ሆና ነው ጫማውን የሰጠሁትን የጣሉት? እኔማ ትናንት መጥቼም እኮ የለም እኮ ጫማ ይዤለት መጥቼ ነበር የጣሉት። ጫማማ ባለፈው ሰጠን አድርጌ ነበር የምንቀሳቀሰው። አሁን ረኔ ጊዜ መጀመሪያ እስኪ እናምጣና ያወሩኛል። እስኪ ልጄ እንግዲህ አሁን የወጣነ ጅሹ አውጤ ብዬ ነው። አወጣዋለሁ። በምን ላወጣሁት ነው? አሁን አላሱም እኮ እና ሊወስድ ነው። ሾህ በሾህ ነው የሚወጣ ልጄ። ሾህ በሾህ ነው። ሾህ የሚወጣ በሾህ ነው። የሰው መውጫ ነው ወደ የገባን እንጂ ሾህ
እሾህ ይወጣል፣ እሾህ ይወጋል። ምን ጫማዎትን እንዲያው ዝም ብሎ እንዳያደርጉት ይኸው እንግዲህ የነገሩኝ ነገር ትንሽ ባይዋለ ደግሞ እንደዛው ነው። ወጋውን ማንም ያወጣው ሰው የወጋውን ሰው አሁን የዘመናችን ሰው ማንም ያወጣው ሰው የወጋውን አጋም ነው የሚባለው። አጋም ነው የሚባለው። ይወጋሃል፣ መልሰህ ደግሞ ይወጋሃል። በዚህ ታወጣበታለህ፣ በዚህ ይወጣል። በሉ እንግዲህ አሁን የት ነው የሚያምረው? እስኪ ያሳዩኝ። እንዲያው ልምስ ለነኝ እስኪ ወጣ። ይሄው በዚህ ወጣኝ። የበረሃ መርፌ ደግሞ ድገመኝ። አዎ የሚሰበር ይሄ አዎ። እና ታወጣኛለህ። እንግዲህ የት ላይ ይቀመጡ? ሲወርዳ ከዛ አዛሪ እንቀመጥ። ወደዛ ወደ ዋሾት ወደ መኖሪያት እዛሽ ግድም እንቀመጥ። ባሉስ እንግዲህ አስለው ትልቅ ሾህ ወንድ ያውቁት ነው እንግዲህ ዓለም የማለቀስ ዓለም ናት። ዓለም ያለቀስ የምትመጣባት እንጂ እዚህ ጋር ቁጭ በሉ። አገባ እዚያ ወዲያ ቁጭ አዘይ ናወድ ልጄ እዛ ስለደረስ ብለህ ይቀመጡ እስኪ ይቀመጡ እስኪ። የቷን እስኪ እንዲያው አውጥቼ ባላውቅ እስኪ እንግዲህ ላባ እንግዲህ ምን እዚህ ግድም ናት ብትበለኝ ለዚህ ታመቻቸው ካሜራው ምን ነገር ጋውጠኝ እሱ ቀሳ ታያል አይቼዋለሁ። ውሻ ጓዴማ መቼም የእንስሳት ነገር አላወጣ አለ። አይበላህም። ተው ውሻ ማጫወት እኮ ቅዱስ ነው። እኔ ደብዳቤውን የወሰደልኝ እርሱ አይደል? ደብዳቤውን እኮ እሱ ነው ያደረሰልኝ። እንዲያው ደረሱት እንዲያው ይሄ ላውጡት እና እንደምንጫወት አልቅሻ ራፈር ልብላልዎት ይሄን ወቅቶት ያል በጥርስ የሚቀጨቅጭ ግን በሽመና ተቀጥቅጦ ደግሞ ሌላ ሰው እንዳይወጋ የተወት እስኪ ታው እንግዲህ በድንጋይ ቀጥቅጠውና እንግዲህ ማችግር ኖርማል ነው የምትሆነው። ኧረ ጥሩ ነው እንጂ አሪፍ ነው እንጂ እና እንዲያው ደብዳቤው ግን እንዴት ነው ደርሶት? እንዲያው ተውሾት አድርጌ እኮ ደርሶታል። አግኝቼም አልቅሼ ደብዳቤውንማ አቆየኝ፣ ውሻው አቆየኝ። አንተንም እግዚአብሔር ይስጥህ። አዘኑ ግን በእድሜ ያዘኑበት ቀን ቢኖር ያ ቀን ነው። እኔም እርስዎ እንዳሉት በእኔ እድሜ ትልቁን እንዲያው መከፋት የተከፋሁት የዛኔ ነው። እንዲያው ሳጥሁት እንዲያው ጨነቀኝ። እንዲያው አባት ሳነበው እያለቀሱ ነው። እንዲያው በህይወት እንዳለ አድርገህም አልጻፍክልኝም፣ እንደሞቱ አድርገህ ነው የጻፈው። የሚያሳዝን ነገር ነው ጻፍክልኝ። አዎ እንዲያው ጫሞት ግን እንዲያው እንዴት ነው ጥለውት እንዲያው እንደነገሩኝ እንዲያው አይሆንም ብለው ነው በቃ እንግዲህ አያረጉም ማለት ነው። ጫማ ቀደም ልጄ
እንኳን ይህን የምታመጧትን ትልቁን ሁላ ይሄን ሊምሳል የሚለውን ድሮ አረገው ነበር። ታረጉት ነበር? አዎ እንደዚህ ያለው ዋላ አረገዋለሁኝ። በወጣትነቴ ጊዜ አረገዋለሁኝ። ከሰው ጋር አይለይም። ቅሶ ጠጅ ባለበት ሰው በሚጫጫበት እገባለሁኝ። ምክር እሰጣለሁኝ፣ ገስጻለሁ፣ የተጣሉን አስታርቃለሁኝ። ሰው አለበት የሚባለው ቦታ ሁላ እገባለሁኝ። እንግዲህ እስኪ እነዛ ካሉ እስኪ በደንብ ይንገሩኝ እስኪ ታሪኩን። እንዲሁ አልተዋወቅንም እና እንዲሁ ታሪኩን እስኪ ጠለቅ ብለን እንዲሁ ለማወቅ ያህል እስኪ ታሪኩን ይንገሩኝ እና እስኪ ዛሬ እንዲሁ አሁን ከዛን በኋላ እንደዛ ላለሁኝ በመሸታ ቤት ገባና ሰው ጠጣ ነው የሚመስለው። ግን ገባና መሸታ ቤት ላይ ሰው ሲጣላ አገኘዋለሁ። ምን ሆነ ነው እላለሁ፣ ይላግዳል፣ አስታርቃቸዋለሁ። የስንቱን ነፍስ መሰለህ በየመሸታው ቤት በየልቅሶ ስብሰባ አካባቢ ላይ ያዳንኩት እና እንደዛ ነበር ኑሮዬ። የሚገርም ልጅ አንዳንድ ሴት አዳሪ መሸታ ትከፍታለች። ሰው ከሌላት ምን ብሎ ይጠይቋታል መሰለ ልጅ ለኔ ሁኝ ይሏታል። ወንዶች ባልከለላት ክርክም ያለችው አልፈልግም እኔ አልፈልግም ስትል ሙለው አንድ ጊዜ ግሪልና ሴራ ይሰራባትና መሸታዋ እንዳይሸጥ አልማይሰሩባት ይዘጋባታል። አትሸጥም። ከዛም በኋላ እኔ ጓደኞችን በራሴ ሳንቲም ኑ ከነከለ ቤት ምነግራችሁ ሚስጥር አለ እያለው እየወሰድኩኝ አገባና እሷ ገበያ መክፈት ነው እርሶ እየከፈቱ ነው። ከዛም በኋላ አንቺ ደግሞ ጦት አስተካኪ ንጹህ ነገር አቅርቢ ሰውነትሽን እንዳሸጂው እስከሞት ድረስ እያልሁኝ ስንቱን ሰው አቋቁም ያለሁኝ። ሰውን በብዙ መንገድ ረድቻለሁኝ። በዛም ይያለው ጫካ ሳይወጡ በፊት ማለት ነው። ጫካ ሳልወጣ ግንኙነትም ሲኖር ጫካ ሳልወጣው አሁን ጫካ ከወጣሁኝ ግን እንደው እግዚአብሔር ሲፈቅድ ባልታ እንግዲህ እስካሁን ያረከው አላነሰም። የተጣላንም አስታርቀሃል። ባለበት ቦታ መልካም ሰርታል፣ ጥሩ ነው። ግን አሁን ደግሞ ስንቄን ማቄስ አትልውጣና ጫካ ግባ። እጽዋቶችን አስተውላቸው፣ አዋፋትን አስተውል፣ እንስሳትን አራዊትን አስተውላቸው። የሚያስተውላቸው ጠፍቷል። እነሱ ምግባቸው ተበልቶባቸው ቦታቸው ተቃጥሎባቸው እያለቀሱ ነው ያሉ። አንተም እዛው ሂድ ጫካ ግባ ብሎ እግዚአብሔር ሲፈቅድ እኔም ጫካ መጣሁኝ። አሁን ጫካ ከመጣሁ ወዲህ አሁን በባለፈው አንተ ያመጣልን ጫማ አርጊያት ከዛ ወዲህ ራያ ላምር ስትል ጊዜ አይ ድንገት እንደው እግዚአብሔር ተቀይሞ አይሆን እንግዲህ በጫማ ይቀየም እስኪ ለማን አውልቀው ብዬ አሁን ግን ጥሩ ራያ ያለውኝ ዳለ ጫሜን አውልቄ ሸወገኝ እንጂ ጥሩ ወፍ ይዛች ዋሻ አይታት ይዛች ዋሼ አይቻታለሁ። አሁን በጫካው አለ ስል ሰላም አገኘው እልሃለሁ እንጂ። ኧረ ጥሩ ነው። እንዲያው እስኪ እንዲያው አባ እኔም አባዬን ታያል ነው እስካሁን መጣራና እንዲያው ስሞትን ቢነግሩኝና እንዲያው በስሞት ብጠራ እንዲያው ስሞትን እስከዛሬ አላወቅኩትምና የእርሶን ስም እንዲያው ቢነግሩኝ ደስ ይለኛል። ጥሩ ነው እንጂ ልጅ ጥሩ ነው። አዎ እኔማ ስሜ እናትና አባቴ ያወጡልኝ ተመስገን ነው። ግን ብዙ ስም አለኝ፣ ብዙ ስም ነበረኝ። ይገርምሃል ወደዛ አካባቢ ታች ባዘዘው ይሉኛል። ነፍሳቸውን የማርና እነ ሙጭት የሚባሉ ነበሩ። ሙጭት ሙሉ ትባል ነበረች። አጥናፍ መለሰ የሚባል ነበር። አጥናፍ መለሰ ማን ብለው ወጣልኝ? አግዳጅ። ሙጭቴ ደግሞ ገብራት ብላ ወጣችልኝ። ዘመዶች ናቸው እነዚህ? አዎ እንደዛ ደግሞ ቁርጥያ አካባቢ ባል ደግሞ ሀገር በዝሌ ደግሞ አለ። እነሱ ደግሞ ደስታ ይሉኛል። ደስ ነበር የሚሉኝ። በዛ በሙንክቴ አካባቢ ላይ ደግሞ ባዘዘው ይሉኛል። ደግሞ የሚገርም አያቴ ደግሞ ባዩስ ጀመረ የምትባለው አቅማንቴ እሳቸው ደግሞ ነፍሳቸውን ይማር የሚሉኝ ተሰራ ይሉኛል። እንዲሁ የብዙ ስም ባለቤት ነዎት? አዎ እናትና አባቴ ተመስገን፣ አያቴና አቅማንቴ ደግሞ ተሰራ ነው የሚሉኝ። እንዲሁ በጣም የሚታወቀው ስም ግን እንዲሁ ማን ይሆን? ተመስገን እንዲሁ የቤተሰብ ስም? አዎ የቤተሰብ ስም ተመስገን ነው የሚታወቀው። ተሰራ ግን የአያቴ ስም ነው። የ3 ዓመት 39 በዚህ በሆድ ውስጥ በማህፀን ውስጥ ቆይቼ የተወለድኩኝ እኔ እንደማንም ሰው። በማህፀን ስንት? 39 የ3 ሰው እድሜ ነው በማህፀን ውስጥ የቆየሁኝ እኔ። 39 ወሮች ማለት ነው። 39 የ3 ሰው እድሜ አይደለ? በዛ 39 ውስጥ ነው ተጸንሼ ቆይቼ 39 ሲሞላ የ3 ሰው እድሜ ሲሞላ የጸሎተ ሐሙስ የሚባል ታውቃለህ? አማቱ ብንለው ጸሎተ ሐሙስ ላይ
በ39 ተወለድኩኝ እኔ። የሁለት ዓመት ከምናምን ማለት ነው። 2 ዓመት ከመንፈቅ ቆይቼ ነው የተወለድኩት። 2 ዓመት ከመንፈቅ። እና ሰው ጉርማ አለ ታምር ነው ብለው አባ እንዴት ሊሆን ቻለ ግን? እንዲሁ እንደዚህ ሆኖ እንዲሁ በሰላም እንዲሁ እናቶም በሰላም መገላገሉ አንተን እንዲሁ እርሶን መገላገሉ እንዴት? እናቴ በጣም ተሰቃየች። ተሳሉ፣ ጸበል ይሄዳሉ፣ ይሳላሉ። የወለድኩኝ ነው በጤና ብላ የወርቅ ሙዴኝ ይባል ነገር ተሰፍቶ አመልማሉ አግብታለች። ለቤተ ክርስቲያን ለባታ ቤተ ክርስቲያን አግብታ ብዙ ስለተስለው ነው የተወለድኩት። ስወለድ ጤነኛ ልጅ ተወለድኩኝ። ተመስገናሉ። ከዛም በኋላ እናትና አባቴ ተመስገናሉ። ተመስገን ጌታዬ፣ ተመስገን ጌታዬ። አዎ አሉኝ። እንዲሁ የሚገርም ታሪክ ነው። አሁን ጫካ ተገባሁኝ ነው እንጂ እንዲሁ አሁንስ እንዲሁ የሚጠሩበት አሁን ጫካ ተገባሁኝ። እግዚአብሔር ወደ ጫካ ሲጠረኝ በራይ እንግዲህ የምትባል አንተ የአዋፋትን ድምፅ፣ የአራዊትን ድምፅ፣ የንፋሱን ሻሿን ድምፅ ድንጋይ ተንተርሰህ አሸዋ ልሰህ ነው መቀመጥ ያለብህ። እንዲሁ ግን ጠፍተህ ባጠፋም ሰውን ብታግዝም ኑሮ አዳር ጫካ ነው የሚሆነው። ቀን ከሰው ጋር ብትውል ማታ አዳር ጫካ ይሆናል። ቀን ጫካ ብትሆን ማታ ከሰው ጋር ሊሆን ይችላል። ጠቅለን ከሰው ባትጠፋም ግን እንደዛ ስለሆነ ተንግዲህ ስም ተቀይሯል። ከዛሬ ጀምሮ እንዲሁ ማን ውጣ አለኝ። እንዲሁ ማን ውጣ አለኝ። እግዚአብሔር ውጣ አለኝ። እንዲሁ ስሞ የወፉም የአራዊቱ ሁሉ ብሎ ከዚህ ከመጣሁ ወዲህ ነው ስሜ እንዲቀየር ያደረገው። ቀይራለኝ አባቴ እሱ ቀይራለኝ። እግዚአብሔር ቀይር ሲለኝ እኔም ልቀይር ተነሳሁ። ይቀየር ትልሃለሁ ልጄ። እንዲሁም ማን ተባለ ይመጣል ስሜ አሁን የተባለው ዘመኔን ያወጣልኝ ያወጣልኝ መባል አለብህ ያለኝ መፍቅረ ማርያም ነው መባልሽ። እስካሁን እኮ አባ እያለሁ አትቁርጥ ጥሩ እስኪቀር መጠረኝ ግን አባ መፍቅረ ማርያም አዎ ብለህ ተጠራ ብሎኛል አባቴ እግዚአብሔር። ድንግል ማርያም ያወጣችልኝ ስም ነው። አሁን በጫካ ከመጣ ማርያምን የሚወድ ማለት ነው እንደማለት ነው። ማርያም የሚወድ ነው። አይ ልጅ አንዴው እግዚአብሔር እኮ ነህ ልክ ነህ። አዎ መፍቅረ ማርያም ማለት ማርያምን የሚያፈቅር የሚወዳት የሚያከብራት የሚገዛላት ማለት ነው። አረ እንዲሁ በጣም እንዲሁ ታሪኩ በሙሉ አስገርሞኛል። የእንታ እውነትም እንዲሁ ጥሩ ታሪክ ነው ያለው። እንዲሁ ፈጣሪም ከእርሶ ጋር ነው። አመሰግናለሁ። እንዲሁ ታሪኩን እንዲሁ እንግዲህ የእርሶ ታሪክ እንዲሁ ብዙ ነው። እንዲሁ ስለ እርሶ ታሪክ እንዲሁ እናወራለን። ብዙ ነገር ነው የምናወራው። ጥሩ ነው ልጄ። እኔም አሁን የኔንስ እኔ ያለፈለፍኩኝ ልጄ። አሁን አንተስ ቢሆን ያ የባህር ዳሩ ልጅ ያ ጋዜጠኛው ነው ብል ዝም ብዬ እኔ በቃ ጋዜጠኛው ሳነሳ ሳለቅስም ያ ጋዜጠኛው ይኖር ያልኩና እንደው ልጅ ስምስ በሸም ስምን መልአክ ያወጣዋል ይላሉና እንደው ስም ማን ይሆን እንግዲህ ስምህን ለያዘው እንጂ ልጅ እስካሁን ደስ በበረሃ አብረኝ ስትኖር ስምህን አላስኩትኝ። አባ ነግሮታለሁ። ዛሬማ ይወቁኝ እስኪ እንግዲህ ያው ስሜ ያው እናትና አባት ስምን ሲያወጡ እንዲሁ ከብዙ ታሪክም ከብዙ ትርጓሜ ተነስተው ነው። እንዲሁ እኔ በእናቴ ሆድ ጽንስ እያለሁ አባቴ ማረሚያ ቤት በሆነ ወንጀል ተጠርጥሮ ማረሚያ ቤት ይገባል። ማረሚያ ቤት ሲታሰር ታስሮ እያለ ነው እኔ እና ከእናቴ ሆድ ውስጥ የዛኔ ነው 6 ወር ምናምን ከቆየ በኋላ ተወለድኩኝ። ከተወለድ በኋላ ወዲያውኑ የክርስትና ምናምን ወር ከምናምን ሲሆን እርሱ እንትን አባቴ መጣ። አባቴ ከመጣ በኋላ እንዲሁ እንኳን ደስ አለ ምናምን ቤት እንዲሁ ሰው የጎረቤት ሰው ምናምን ሞላ መጣ። እንኳን ደስ አለ ምናምን እኔ መስራች እንኳን ደስ አለ ልጅንም እኮ አየኸው ምናምን ጥሩ ልጅ በሕፃንነቴ በጣም የፋፋው ነበሩና እሱም ጥሩ ልጅ እንዲሁ አሳየ እኮ ተፈታ እንኳን ደስ አለ እንዲሁ ሁለት ደስታ ስሙ ማን ልበለው ይሄ ሕፃን እኔ ማለት ነው እንዲሁ ስሙ ማን ልበለው ሲሉ አይ እሱማ ይባል ያደረው ይባል እኮ ትልቅ ምስራች ነው ያደለው ነው እሱን ማስፈታ እንዲሁ በደህና ነገር ተፈታ ያደለው እንበለው ብለው ያደለው ጌጡ እባላለሁ። ጋዜጠኛ ያደለው ጌጡ ያደለው ጌጡ እባላለሁ።
ልጅ ተወለደለት እንደሚመስል ያደለው ካልተባለ ማለት ነው። ግን እናትና አባት ብቻ የለም ከስም ልጄ መልአክ ነበረበት። የምሬን ነው። ከስም ስምን የሚያወጣው መልአክ ነው። ይህን ቆንጆ ስም እንግዲህ ሰው ያወጣው ይመስልሃል? ያደለው ጌጡ አባቴ ጌጡ ነው። ጌጡ ነው አባቴ። እሰይ ልጄ ጌጡ ነው አባቴ። አሁን ደስ ብሎኛል። እንግዲህ ያደለው ጌጡ እያለ እጠራለሁ። አዎ ያደለው ጌጡ ትለኛለህ። እሺ ልጄ፣ እሺ እጠራለሁ ልጄ። አሁን ልጄ እስካሁን ብዙ አወራን። እግዚአብሔር ፈቅዶልን አሁን ሰዓቷ ተወርታለች። እኔ ወደ ዋሻ ገብቼ ሩስም ነው። ግን ስራስ ምን ይሆን? ምንድን ነው የምትሰራ? ያው ስራ እየላቀቅ በበራሞ ነው ቋለው። ግን ምንድን ነው የምትሰራ? እንዲያው ስራዬማ እኔ ቢገርሞት አባ ከልጅነቴ ጀምሮ ጋዜጠኝነት መማርና ጋዜጠኛ መሆን ህልሜ ነበር እና እንዲያው እሱ ነበር ገና በለጋ እድሜ ነው ጋዜጠኛ የመሆን ፍላጎት የነበረኝ። እንዲያው እሱም ፈጣሪ ብሎልኝ እስከ ከፍተኛ ትምህርት ተቋማት ድረስ ከዩኒቨርሲቲ ማለት ነው እስከሱ ገብቼ ሙያውን ጋዜጠኝነትን ተማርኩኝ። ተመርቄ ከወጣሁም በኋላ እንዲያው ህልሜም ቅድም ጋዜጠኛ ሆኜ ትላልቅ ሰዎችን ማግኘት እንዲያው ከነሱ ብዙ የሚነበብ መጽሐፍ አለ። ለመጽሐፍት ናቸው ገለጥ አድርጌ ለህዝብ ማሳወቅ፣ ራሴን ማወቅ፣ ያልተሰሙ ነገሮችን ማሰማት፣ የኢትዮጵያን የተደበቀውን ባህላችንን እንዲያው አሁን ምዕራባዊነት መጥቶ የእነሱን እየተከተልን ነውና ባህልን ማጠናከር፣ ባህልን መያዝ፣ እንዲያው ባህል ነክ የሆኑ ጉዳዮችን ለህዝብ ለዓለም ማሳወቅ ነበር። ኢትዮጵያን መገንባት በባህል ትልልቅ ሰዎች በመጠየቅ ትልልቅ ሰዎች ማንበብ ነበርና እሱ ነበር ህልሜና አሁን ማሳክቶልኝ እንዲህ ወደ እርሶ ዘንድ መጥቼ አሁን ህልሜን እየኖርሁ ነው። እርሶን እያናገርሁ እንዲህ ለህዝብ ብዙ ነገር እየሰጡልኝ ነውና ብዙ ነገር እያደረኩ ነውና እንዲያው እርሶን ካገኘሁ በኋላ እንዲሁ ደስ ብሎኝ አሁን ለህዝብ እያሳወቁ ነው። እንዲሁ እርሶን በሚሰጡኝ ሙያዊ ምክር ህዝቡን እያስተማሩልኝ ነው። እኔ ደስ ብሎኛል እንዲሁ እና እንዲሁ ይህን ጋዜጠኛ መሆኑን እንዲሁ ህልሜ ነበር። ይህንም እየኖርሁት ነው አባ። ይህ ነበር ህልሜ። ስራዬም ያው ነው አሁን ያው እየሰራሁት ነው። ተባረክ ልጅ። እኔማ በሸመክልበት ልጅ ብዬ ነው እንጂ ስራንማ ከኔ ጋር ከተገናኘ በኋላ እንኳ ስንቱን ስራ ነው ለመንግስት ለህዝቡ የተደበቀውን ሚስጥር እያሳወቅ ወደ እያወጣ እየሰጠልኝ ያለ። እኔማ እንግዲህ የምኖር ጫካ ነው። ማን ሲያውቀኛል? አንተ መጣልኝ ግን ባህሉን ወጉን የድሮውን ቀደምት የነበረውን ስርዓቱን አሁን ላለው ትውልድ እያሳወቅ ያለ አንተ ነህ። በእውነቱ እግዚአብሔር ይስጥህ። ተባረክ። ለፍሬ ብቃ። አሜን። እንደው እግዚአብሔር አባገዳን ያሳየኝ። አሜን። እኛን ደግሞ እግዚአብሔር ወደፊት እናንተ ወደ ኋላ አድርጎ አገሪቱን ሰላም ፍቅር አድርጎ እናንተም የጀመርከውን ለፍሬ ያብቃልህ። አሜን። ይህችን ሀገር እንግዲህ በእናንተ ወድቃለች ልጅ። አሜን። በእናንተ ወድቃለች፣ በእናንተ ወድቃለች። ተባረኩ። አሜን። አሜን። ምልክት እስኪ አሜን። 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 በል ደህና ዋል። በል ተባረክ። ብርኩ ዕድሜ ይስጥህ። እግዚአብሔር በሰላም በፍቅር ቤት ያድርስህ። መንገዱ ሁሉ ጨርቅ ያድርግልህ። የጀመርከውን ዓላማ ራዕይህን ያሳካልህ። የልብን መሻት እግዚአብሔር ያድርግልህ። ተባረክ። ብርኩ ልደግ። ምኞት ሁሉ ይሳካልህ ልጄ። ክፋት አይምታ። ሀብትህን ጣና እድሜን ጎዳና ያድርግህ። ተባረክልህ። እንግዲህ አስገብቼዎት አዎ ሰዓቷም ወዲያ እያለች ነው። አንተም ቀስ ብለህ ሂድ፣ እኔም እዛች ልግባ። ባሉ እንግዳ በል ባሉ እንግዳ ነው ላርሶት እንዲወጣው ያው እንግዳ ሲደግፍ ያው ነግሮት እንዴት ነው ያወጣው? አሁን ተሽሎኝ በተግባር እያሳዩኝ ወጣ በሾ አሁን ሰው የነደፈው ነገር ነው። አልወጣ ያለ ዘመናችን እዳው ነው። አሁን በፍሳት ደርሳ አይ አሁን ትንሽ
ነው የሚፈጅብህ ይቅርባል። ግቡ እንግዳ ደህና ዋል ባሩ ደህና ዋል ደህና ዋል ደህና ዋል ናግባ ጓደኛ አንቺ እንግዲህ መሽቷልና መሽቷልና